በመጀመሪያ ደረጃ እግዚአብሔርን ያው ማመን ነው። ከዛ በኋላ ስራን ማክበር ቅድም እንዳሉት ወንድሞች አባቶቼ በወር ሲሰሩ በቀን 28 ነው ክፍያ የሚከፈለው። እሷን ፓርት አልጠየቃችሁም መሰለኝ። ኦኬ ሌላ ቦታ ለሌላ ፕሮጀክት ላይ ደሞዝ በተሰራ አንድ ወር ሲሰሩ 20 ቀን ወደፊት ከሄደ በኋላ ነው የሚከፈለው። ትክክል ነኝ አይደል? ስለዚህ እኛ ጋር ልክ በ28ኛ ቀን ደሞዛቸው ይከፈላል፣ ወደ ስራ ይገባሉ። ምክንያቱም የኔ ስም ሆነ እንጂ እኔ ለነሱ ምክንያት ነው የሆንኩት። ልጆቻቸውን ያስተምራሉ። አሁን ሲያወሩ የነበሩ አባት ካለስ ናቸውና ለሳቸው ሁሉ ቤት ሰርተናል። ዋው እዚህ ጋር ስናልፍ እናያለንና ቤት ሰርተን ነው የምናኖራቸው። ክፍያ እንከፍላለን፣ በውስጥ እንከፍላቸዋለንና ስለዚህ እነዚህ ማህበረሰቦች በሙሉ የኔ ወገኖች ናቸው። እኔም ብሎ ይኖሩ ናቸው።